ሰኞ ከቀኑ 9 ሰዓት የሚነበበው ግብረ ሕማም ነው። መጽሐፈ ምሳሌ ምዕራፍ 1 ነው። ናታን ወደ ዳዊት ገብቶ የአዶንያስ መንገሥ ፈቃድህ ነውን? ወይስ ፈቃድህ አይደለም? ፈቃድህ እስከሆነ ምነው ሳታማክረኝ አለው። ከዚህ በፊት ዳዊት ምንም ነገር ሲሰራ ነቢያትን፣ ካህናትን ሳያማክር ሥራውን አይሰራም ነበርና ናታን እንዲህ አለው። በዚህ ጊዜ የቤርሳቤህና የናታን ነገራቸው አንድ ከሆነ ብሎ ቤርሳቤህን ጥሩልኝ አለ ዳዊት። ከእኔ በኋላ ልጄ ሰሎሞን እንደሚነግስ በዙፋኔም እንደሚቀመጥ ብሎ ያዘዘውን ጥሎ የያዘውን ጥሎ ማለ። እንዲህም አለ፣ እነሱም ማንገስህ አንተን 1000 ዓመት ባነገሰ ነበር ብለው መርቀው እጅ ነስተው ወጡ። እነሱ ከወጡ በኋላ የዋለ ያደረ እንደሆነ ይረሳበታል፣ ጠላትም ይነሳበታል ብሎ ነቢዩ ናታንን፣ ሊቀ ካህናቱ ሳዶቅን፣ የዮዳሄን ልጅ ብንያስን ቀኝ አዝማቾቹንና ግራ አዝማቾቹን ጥሩልኝ ብሎ አስጠራቸው። እኔ በምቀመጥባት በመልካሚቱ በቅሎዬ አስቀምጣችሁ ግዮን ከሚባለው አገር አውርዳችሁ ቀብታችሁ አንጊሳችሁ ሕያው አበነጋሲ በሉት። 1000 ዓመት ያንግስህ የንጉሥ የንግሥት አባት ወንድ ልጅ ለፈረስ ሴት ልጅ ለበርኖስ አድርስ በሉት አላቸው። እነሱም አውርደው ሥርዓቱን አደረሱለት። እነ ሳዶቅ ቢሉ ቀብተው ከጨረሱ በኋላ እነ አዶንያስም ቢሉ በልተው ከጨረሱ በኋላ አዶንያስ እልልታውን ሰምቶ ይሄ ነገር ምንድን ነው እያለ ሲያወጣ ሲያወርድ የአብያታር ልጅ ዮናታን የሰሎሞን መንግሥት እንደጸና የአዶንያስ መንግሥት ግን እንዳልጸና አይቶ ለአባቴ ነግሬ በአቅርንተ ምሥዋዕ እንዲማጸን ላድርገው ብሎ ሂዶ ብቅ ጥልቅ እያለ ሲያደባ አይቶ አንተ ባለ አእምሮ ነህና በጎም ወሬ ታወራለህና ግባ አለው አዶንያስ። ከዚህ አስቀድሞ ለአባቱ በአራቦት አትደር ዮርዳኖስን ፈጥረ ተሻገር እንጂ ብሎ ነግሮት ነበርና በጎ ወሬ ታወራለህና አለ። ይህ የምንሰማው እልልታ ምንድን ነው ብሎ ጠየቀው። አባትህ ዳዊት ወንድምህን ሰሎሞንን በ12ቱ ነገደ እስራኤል ላይ ያነገሰው ለእሱ የተደረገ ደስታ ነው። ምድር ሁሉ እልል ብላ ተቀበለችው አለው። አና አዶንያስም ይህን ሲሰሙ ደነገጡ። ሁሉም እያንዳንዳቸው አዶንያስን ለማንገስ የተሰበሰቡት ሰዎች ሁሉ ሹልክ እያሉ ሂደው በአቅርንተ ምሥዋዕ ተማጽነዋል። ሰሎሞንም እነዚህን ሰዎች መንግሥቱ ከተደላደለችለት በኋላ አንድ እያለ ፈጽሟቸዋል፣ ማለት አጥፍቷቸዋል። በዚህ ጊዜ ዳዊት በዙፋን አልጋ፣ ሰሎሞን በድንክ አልጋ። በዚህን ጊዜ ዳዊት በዙፋን አልጋ፣ ሰሎሞን በድንክ አልጋ ተቀምጦ እግዚኦ ኩነኔከን ተናግሮለታል። የኔ መንግሥት ተፈጸመ፣ ያንተ መንግሥት ተጀመረ ሲል ነው። ዳዊት በድንክ አልጋ፣ ሰሎሞን በዙፋን አልጋ ተቀምጦ እኔ በመሬት ቀረሁ፣ አንተ ግን በመንግሥት ከሁሉ በላይ ትሆናለህ ሲል ከዚህ በኋላ ወደ ገባዖን ሄደ። ስለምን ቢሉ አሁን 1000 መሥዋዕት ተሰዋ የሚለው ነውና፣ ገባዖን ሰፊ ናትና እንዲታካትትልኝ ብሎ ነው። ባስልኤል የሰፋት ደብተራ ኦሪት ከዚያ ነበረችና 1000 መሥዋዕት ተሰውቶ
ተኝቶ ሳለ የምትወደውን ነገር አደርግልህ ዘንድ ይለምነኝ አለው እግዚአብሔር። ነገሥታቱ ወደ ዘመቻ የሚወጡበትን ከዘመቻ የሚገቡበትን አላውቅምና ግለጽልኝ ብሎ ወደ እግዚአብሔር አመለከተ። ከሳሽ የሚናገረውን ተከሳሽ የሚመልሰውን የሁለቱን ቃል ሰምቶ ዳኛ የሚፈርደውን አላውቅምና ፍርድ ግለጽልኝ አለው። እንዳንተ ያለ ሕፃን ጠላቴን አጥፋልኝ፣ መንግሥቴን ስፋልኝ ብሎ ይለምናል እንጂ እንዲህ አድርጎ ማን ይለምናል? የለመንከኝን አድርጌልሃለሁ፣ ያለመንከኝንም ሁሉ የዚህን ዓለም ባለጠግነት ሰጥቻለሁኝ አለው እግዚአብሔር። እንደ ሰሎሞን ያለ ባለጸጋ ከሱም በፊት ከሱም በኋላ አልተነሳም። ጥበቡም በባሕር ዳር እንዳለ አሸዋ በዝቶለታል። ሰፋ በደጋ ከሚበቅል ከዋንዛ ከዝግባ ጀምሮ አጥር ቅጥር ተጠግቶ እስከሚበቅለው አሽከት ድረስ ለዚህ ይበጃል፣ ይህ ለዚህ ይበጃል እያለ ተናገረ። የአሳትንም ነገር ተናገረ። አሳት ማለት አሳዎች ማለት ነው። የአሳንም ነገር ተናገረ። አጥንቱ ለዚህ ይበጃል፣ ሐሞቱ ጉበቱ ለዚህ ይበጃል እያለ የእንስሳትንም ነገር ተናገረ። ይህም ገራም ነው፣ ይህ ገራም ነው፣ ይህ ቁጡ ነው፣ ይህቺ ነጭ ጸንሳለች፣ ይህች ጥቁር ጸንሳለች እያለ መናገር ጀመረ። የአስራውንም ማለት አስራው ማለት ጅማቶች ማለት ነው። የአስራውንም ነገር ተናገረ። ከዚህ ላይ ቢተኩሱት ይረታል፣ ከዚህ ላይ ቢተኩሱት ይሰላል እያለ ተናገረ። የነፋሳትንም ነገር ተናገረ። ወደ ቀኝ ሲነፍስ ለቆ ወደ ግራ ሲነፍስ ድርቆ ወደ ቀኝ ሲነፍስ ለቆ ወደ ግራ ሲነፍስ ድርቅ ይሆናል እያለ ተናገረ። 3000 ምሳሌ 3000 ምሳሌ 1500 መኃልይ 300 ምሳሌ 500 መኃልይ ተናግረዋል። ይህ ከሆነ ምሳሌ ያለ አንድ መኃልይ ያለ 5 አልመጣም ምሳ ቢሉ በፄዋው የጊዜ መጻሕፍት ተቆነጣጥለዋል። በአስተጋብኦ መጻሕፍት ሊቃውንት እንዳገኙ ጠርዘውታል። መክብብንና ያዕቆብን ግን ከስፍራው እንመልሰው እንዳላሉ ይህስ ዕዝራ መጻሕፍተ ነቢያትን መለስኩ ይላልና ማበል ይሆናል ብሎ ነው። በዘመኑ የተነሱ ፈላስፎች ምሳሌው ከምሳሌያችን መኃልዩ ከመኃልያችን አይበልጥም ሲሉ ይብዬ ሰቅራጥስ ይብዬ ዲዮጋንስ እያሉ አስቀርተውታል። ይህም ምሳሌው ቢተባበርላቸው መኃልዩ አይተባበርላቸውምና ብሎ አንባቢ ለተርጓሚ የሚሰጠው ኃይለ ቃሉ 300 ምሳሌ 500 መኃልይ ይሆናል ስለተባለ ይህንንም ቆጥሮ ያየው የለም ይቆጥሩትም አይመላ ብሎ ተናግሮት ተጽፎ የመጣው መጥቶ የቀረው ቀርቷል። የተጻፈውም የቀረ የለም ብሎ ቃል ለቃል ተናግሮት ሳይጻፍ ቀርቷል። ወበዛ ህሊናዬም ቃሌ እንዲል ይህንንም ጻፍ አለው። ተጻፈ። ሲነበብ ሲተረጎም ከነቢያት እስከ ሐዋርያት ደረሰ። ሐዋርያትም ለቀሌምንጦስ 81 መጻሕፍት ቆጥረው ሲሰጡ 5 መጻሕፍተ ሰሎሞንን ብለው ቆጥረው ሰጥተውታል። ይህም መጽሐፉ ለከንቱ አልነበረም፣ እኛ ልንመከርበትና ልንገሰጽበት ተጽፏል እንጂ። ሮሜ ምዕራፍ 15 ቁጥር 4 ላይ ሐዋርያው ጳውሎስ እንደተናገረው ወኩሉ ዘተጽሕፈ ለተግሣጸ ዚአነ ተጽሕፈ ከመ በትዕግሥትነ ወበተወክሎ መጻሕፍት ንርከብ ተስፋነ እምኀበ እግዚአብሔር እንዳለ ጳውሎስ
ዘነግሰን ለዳዊትም ለሰሎሞንም ቢቀጽሉት የተመቸ ነው። በኢየሩሳሌም በእስራኤል ላይ የነገሰ የዳዊት ልጅ የሰሎሞን ነገሩ ይህ ነው። ወኮኑ ብየ ሰለስቱ ምሳሌያት እንዲል የሰሎሞን ምሳሌው ይህ ነው። በንባብ በገብረ ጉንዳን በንብና በገብረ ጉንዳን እየመሰለ ይናገራል። ምሳሌ መጽሐፉ ይህ ነው። ምሳሌያተ ያዴዲ ይላል። ያዴዲ ሰሎሞን የተናገረው ማለት ነው። ይህም ያዴዲ ማለት ፍቁር የተወደደ ማለት ነው። ተራ ቁጥር 2 ለአይምሮ ጥበብ ወተግሳጽ ጥበብን ምክር እዝናትን ለማወቅ ለማሳወቅ የታምልክን 9ኙን ቃላት 6ቱን ቃላተ ወንጌል 10 ቃላትን ለማወቅ ለማሳወቅ ወለአይምሮ ቃለ ጥበብ ፈሊጥ ለማወቅ ለማሳወቅ እንዲህ ሲል መጥቶ ነበር እንዲህ ሲል አይደለም ብሎ ወለተወክፎ መይጦ ቃል ምላሽ ለማወቅ ለማሳወቅ ተራ ቁጥር 3 ወአይምሮ ጽድቅ ዘበአማን ሃይማኖተ ሰሚዕን ለማወቅ ለማሳወቅ ሃይማኖተ ሰሚዕስ ጥበብ ካለው ይገባል ብሎ ሃይማኖተ ርእይን ለማወቅ ለማሳወቅ ወለአርትዖ ፍትሕ ፍርድን ለማቅናት ተራ ቁጥር 4 ከመያቦሙ ጥበበ ለየዋሃን ላልተማሩ ሰዎች ጥበብን ያስተምራቸው ዘንድ ለሕፃናት ወለወሬዛ ታውቆ ወአይምሮ ለሕፃናት አይምሮ ወለወሬዛ ታውቆ ሲል ነው። ለሕፃናት ማወቅን ለጎልማሶች መረዳትን ያስተምራቸው ዘንድ ሕፃናት የሚላቸው ኃጥአን ናቸው። ሕፃናት እሳትና ፍስፍን ለይተው አያውቁም፣ ኃጥአንም ክፉና በጎ ነገርን ለይተው አያውቁምና ሕፃናት አላቸው። ወራዙት የሚላቸው ጻድቃን ናቸው። ጎልማሶች ክፉና በጎ ለይተው ያውቃሉ፣ ጻድቃንም ክፉና በጎውን ለይተው ያውቃሉና ጎልማሶች አላቸው። ተራ ቁጥር 5 ዘንተም ከመሰማ ጠቢብ ጥበበ ይዌስቅ አእምሮ ጠባይ የቀናለ ሰው ይህን ከሰማ በጥበብ ጠባያዊ ላይ ጥበብ ሥጋዊን ይጨምራል። የተማረ ሰው በጥበብ ሥጋዊ ላይ ጥበብ መንፈሳዊን ይጨምራል። ለአድማጮች እንዳይበዛ አሁንም እዚህ ላይ ከፍለነዋል። ይቆየን።